ስማ አንተ ሰው አቁም ብያለሁ። አቁም። ምንድነው መኪና መንገድ ላይ የምታጥቡት? ውሃ ማፍሰስ እንደማይችል አታውቅም? ወይ ሰር ወይ ምንድነው የኔን መኪናው? እንኮሱ ምግብ ላምጣልህ። እሺ ማማ ተነሺ ተጫዋች። አንቺ ደግሞ ተቀመጥ ነይ ቁጭ በይ። ኧረ ምግብ ላመጣልህ እኮ ነው። እኔ ልጆች በጣም ነው የምወዳቸው። እሺ በቃ ካል እሺ ተነሺ። አባብዬ አቤት ልጄ። ሀብቱ ወደ እኔ እንዲመጣ ጥቁር ዶሮ በሩ ላይ አርደጣል ብለውኝ ነበር፣ ግን እስካሁን አልሰራም። እንደምን አላችሁ? እንደምን ቆያችሁ? ዛሬም እንደተለመደው በአዲስ ቪዲዮ ተገናኝተናል። አብራችሁ እንድትቆዩ የአክብሮት ግብዣዬ ነው። በየቀኑ መለቃችሁ ቪዲዮዎች እንዲደርሳችሁ ሰብስክራይብ በማድረግ የቻናሉ ቤተሰብ መሆን ይችላሉ። ወደ ቪዲዮ። ስማ አንተ ሰው አቁም ብያለሁ። አቁም። ምንድነው መኪና መንገድ ላይ የምታጥቡት? ውሃ ማፍሰስ እንደማይችል አታውቅም? ወይ ሰር ወይ ምንድነው የኔን መኪናው? ማናንተ ሰር ዲያስፖራ ነው ምንድነው እንደዚህ ከነው ተች ምን ማስፈራው? እስቲ ቁጭ አድርገው ነው እያሳጠብኩ ነው። ምንድነው የፈለከው? ለምንድነው መኪና እዚህ እንደማያሳጠብ እንደማይችል መንገድ ላይ ውሃ ማፍሰስ በህግ ያስቀጣል። ቅጣት አለው። ትቀጣለህ። 8,000 ብር ነው ቅጣት መንገድ ላይ ውሃ ማፍሰስ። ገንዘብ ሆኖ ነው። ስማ let me tell you something 8,000 ብር እኔ 4,000 ልሰጥህ እዚህ ጋር። አዎ ቶ ጻፋ አይ ህጉ ነው። እኛ እኮ ያው በዚህ ደመና እንደዚህ ፀሐይ ቀን ሙሉ ሲቀጠቅጥ ከዛ ደግሞ በደመና እኮ የምንሄደው ልናስከብር ነው ህጉ። አይ እሱስ በሱ ነጋገር ና ሻይ ቡና እንበል እንጠጣ። እኔ እኮ ለራሳችሁ ብዬ ነው በእውነት ተጎለቱ ብዬ እንጂ ደስ ብለኛል። መጀመሪያም ሳይ ደስ ብለኛ ልክ ነህ ስለሆንኩ ነው እንጂ አሁን የበላይ አካል ቢመጣ ትእዛዝ ምናምን ተላይ ያወረዱት በጣም በቃ ሙሉ 8,000 ከዛ መኪናው ወረዳ ይተሰራል። እንግልት መከራ ነው የሚደርስ አንተ ብዬ አንተ መጽሐፍ ለምዳል መሰለኝ ዝም ብለህ እጅ ወደዛ ይመራል። ለራሳቸው ተላይ መጣ አመራር ነው እንደዚህ ስትንገላቱ ሳይ ከምትጉላ እኔ ህዝቡ ልማት እንዳይደናቀፍ ነው። አዎ ልክ ነህ አንተ። እነዚህ ሾች ድረስ ይሞታሉ። ርጋዝ ሲመች እዚህ አበር መስገን እዚህ ሰፈር ተኳንዶ ማስተር ያንተን ነኝ። አንተን ሰላም ነው? እንዴት ነው? ምን ባልገን እዚህ አበር ሰላም ነው አለው። ልጅ አለኝና እኔ ልጅ አለኝ ለማሰልጠን። ልጅ ማን እንዳይነተው ማን አጠገብ ማን አንድ ሰው እዚህ አበር መስገን ጫቡ እንዳይነካ ማን ጫቡ እንዳይነካ ምንም ችግር የለም ማለት እኮ ተማማድኛል። ማንም አይመታም። ማን ጫቡን ዝና እንደዚህ ምናከው ይል እንደ ጫቡን ማለት እኔ ብለው ብዙ ልጆችን አሰልጥኛ ስማ አሰልጣኝ ሆነክ ወድቃል ተመታል። ወድቄ አይደለም 40 ይሄ ልብስ አይደል እንደ አልፎ አልፎ ይቆሻል። አይ እንደዛ ከሆነ የምትመታ ከሆነ ማለት አንድ አርጋ የኔ አልተመቶም ልብሱ ቆሾ ነው ወንድሜ በቀይ ይቅር አይደል አልተመቶም አባ አልፈልግም ብዙ አርጋ ያሰልጥንላለሁ ነው አባቴ። እኔ አንተ የምትመታ ከሆነ ልጅም ይመታል አልፈልግም። አንተ ትመታል ያልሽው እንዴ? አዎ ትመታል። ትገጥመኛለህ ወይስ እንዴት ናጋይሩ? እስቲ ነኝ ጠመኝና አንተ ስንዝራተር አንተ ረስነና አንተ ውሹ ላይ ስናገር ያሰለፈ እኔም ውሻ ላይ ብዙ ላይ ያለ ውሻ አይደለም ውሹ ነው። እትበናቴ አንተ ነኝ ጠመኝ አንተ ታው እናቴ ሸት አንተ ማታኛ አይደለ? እኔ ብዙ እንኳን እኔ ጎልያድ ወርቋል አፋር ቢላ ምን እዚህ ላይ እንኳን ተመቶ አቤት ዛሬ ገንዘብ እየሸተትን አንተ ሸምሱ አንተ ምን ያሰብክ ነው? ምን ያሰብክ አንተ ማማዝናሽ ወሰዱት 2 ኪሎ ፍኖር ቄት ወደዚህ አንተ ደግሞ ዛሬ ምንድን ነው የሺሻ ቤት ከስል መስለሃል። ገንዘብ እየሸተት እንሸቅላለን ብያስ እስቲ ሂዳደ ሙላ ለዘበር ካቦ መሆናችሁ ና ኑስ አንተ ቆይዚጋ አባባ ያሳምር ተረጋጋ ሸምሱ አንተ ተረጋጋ። ስፖርተኛ መሆንን አውቃለሁ። ተረጋጋ
ተረጋጋ። ያዝልኝ። ቆይ ሰፈር እኮ ነው። ስንት ይዛችሁ? ኧረ ምንም ማለት ነው። እኔ ምን ያለው ያስከውና ማባክ አይፎን ስጥ። ያንተስ? ቻርጀር አንተ ቻርጀር በምን ላደርገው ስልክ እንዳለጥባችሁን ጋን ሌላ ነገር ነው። አንተ ከረፋቱ ምድር እኔን ታውቀኛለህ? እሺ ብዘፍንልስ እና ቆይ ትዘምና ቸምሱ ማን ከያዝልኝ ይሄን ስልኩ መልስና ከመዝፈሩ በፊት ብድር አለው ሲም ካርዱ ብድር የለም እሱ ብድር ይክፈሉ። አንተ ደግሞ እስቲ ዝባኑ ነው ምን ላድርግልህ አጨፋፈን ነው እንዳትላኝ ሌላ ነገር ምን የጥራውን ገሰሰ ድገመው ስልኩ ብድር አለበት ሱራ የጥራውን ገሰሰ አታዘፍንም ነበር አንተ ስትሸቀል ናይ ብርብር እየሸተተ አንተው ስማ አንተው ስንት የሚደርስ እንጂ ኧረ እናቴ መርካቶ ወስጄ አስገምቼ ልምጣ አበዛ አፈር ቤላ ጉራጌ። እሺ ተማሪዎች ትላንት ስለምን እንደተማረ ነው የሚያስታውሳል? አንተኛው ፊት ራሱ አልተመቸኝ። ምንድነው እንደ ሌባ የሚያደርገኝ? ትላንትናውን ስለ ኤችአይቪ ኤድስ ነው የተማርነው። ኤችአይቪ ኤድስ በምን እንደሚተላለፈው በቀጥታ ስርጭት ይተላለፋል፣ በቲቪ አልፎ አልፎ ደግሞ በሬዲዮ ማለት። እንዴት ነው በሬዲዮ እና በቴሌቪዥን ማለት? እንዴት ነው የሚተላለፈው? ያው ይተላለፋል እኮ ዋናው ልብ ነው። ሀብታም ቨርሰስ ደሃ ይላል። ሄሎ ያጠፋ ሰው ይቅርታ ከረፈደ ደወልኩኝ። አረ ችግር የለውም። በሰላም ነው አይደል? በሰላም ነው። የባለፈው ጨረታ እኮ አሁን ደውሎ ተሳክቷል አሉኝ። በእውነት እንኳን ደስ አለ። አመሰግናለሁ። ምን መሰለህ አሁን ላይ እኔ ጋር ገንዘብ ስለሌለ ከአንተ አንድ 4 ሚሊዮን 5 ሚሊዮን ለመውሰድ ነበረ። ምንም ችግር የለውም። እንኳንም አንተ ተሳካለህ። እኔ እሰጥሃለሁ። አመሰግናለሁ። ደግሞ ባለፈው ምሳ የበላንበትንም ወደ 60 ሺህ ብር አካባቢ አረሳሳኝ። ረሳሁት። ጥቂት ገንዘብ እኮ ይረሳል። ለዛ ነው። ለማንኛውም አሁን ብሩን አስገባልኝ። ሳምንት ባቆየው ነው ይሄኛውን አላቆየው መልሰው። አትጨናነቅ። ሄሎ ምንድን ነው? እንዴት ነው? ባለፈው እኮ ያለብህን ብር እንድትልክልኝ ነበረ። ያለብህን? የምን ብር? ረሳኸው እንዴ? ባለፈው እርጥብ በልተን ካሽ የለኝም አላልከኝም? እኔ ያልከፈልኩም 400 ብር 200 አንተ ላይ 200 እኔ። ደግመህ ደወልክ? ተቋረጠ መሰለኝ ኔትወርክ። ሙሉንም ባትልክልኝ እኮ ችግር የለውም። ያው ካሉኝ ሰዎች ላይ ከሁሉም እየተቀበልኩ ስለሆነ 40-35 ብር ራሱ ከላክ 40-30 ቦታ ይቆራል። አባብዬ። አቤት ልጄ። ሀብቱ ወደ እኔ እንዲመጣ ጥቁር ዶሮ በሩ ላይ አርደህ ጣል ብለውኝ ነበር፣ ግን እስካሁን አልሰራም። እንዴት ብትንቀኝ ነው አንተ? እኔ አባብዬ ያዘዝኩህን አድርገህ እንዴት ነው የማይሰራው? ይኸው ምንም ወደ እኔ የመጣ ገንዘብ የለም። እርግጠኛ ነህ እንዳልኩህ አድርገሃል? አዎ ዶሮ መጣለሁ። ሌላ ምን አሉኝ? እኮ ጥቁር ዶሮ እንደሆነ እርግጠኛ ነህ ወይ ብለውኛል። እንግዲህ ምን ማለት ነው ብለውኛል? እየሸጡልኝ ናቸው የነገሩኝ። እኔ ያላየሁት። ምንድን ነው የምታወራው? ሰጥለው እያየህ አልነበረም እንዴ? እሱማው ግን በህይወት ያለ ዶሮ ስላላገኘሁ ሸዋርማ ነው በሩ ላይ ጣልኩት። ማለት ሸዋርማ ነው ያው ዶሮ መሆኑ አይደል የተፈለገው? የጥቁር ዶሮ ነው ብዬ ስጠይቃቸው ላ ብለውኝ ነበር። አዎ ማለት መሰለኝ። ምን ይባላል አሁን? ወደ ቤት እንመለስ ነው አይደል? እንደዚህ አይነት ሰው መልከም አሩስቶ ይሻል ነበር እንዴ? በጌታ ስም ውጣልኝ። እሺ በህግ አምላክ። እንዴ አባብዬ። እሺ ኤልፎራ ነው ያበሻ ዶሮ ነው? ያበሻ ፒፕል አርቲስት ሲያገኝ። ሰላም ወንድሜ። አርቲስቱን አይደለ ተከታታይ ድራማ ላይ የምትሰራው? አዎ። የሆነ ነገር ልነግርህ ፈልጌ ነበር። እሺ ይቻላል። ባለፈው የመጨረሻ ክፍል ላይ ያለቀው እንጀራ እናት ውሃ ሰጥ ነው አይደለ? ልጠጣ ብለህ እንዳትጠጣ መርዛለሁ ከጠጣ ትሞታለህ። ፊልም እኮ ነው እሱ። እንደዛ አይደለም። ይኸውልህ እንጀራ እናትህ ከሌላ ወንድ ጋር ግንኙነት አላት፣ ፍቅረኛ አለ፣ ሌላ ፍቅረኛ። አንተና አባትህን ለማስገደድ ተመካክረዋል። ከዛ በኋላ ላይ አባትህን ሀብት ለመውረስ ማለት ነው። ይኸውልህ ከጠጣ ትሞታለህ። እኔ ነግሬሃለሁ። ከፈለክ ቅመሰው። አረ ወንድሜ ስክሪፕት ነው ተው። ምን እሱ ብቻ ይኸውልህ ከፍቅረኛ ጋር እንድትለያይ ማለት ነው። ከሌላ ሴት ጋር አስክራ ከሌላ ሴት ጋር አልጋ ላይ እንድተኛ አድርጋ ከዛ በኋላ ለፎቶ አንስታ ለፍቅረኛ ልካ እንድትጠላ ያደረገች እንጀራ እናትህ ነች። አረ በእናትህ ተፋታኝ። ምንድነው የምትለኝ እንዴ? እኔ እኮ ለራስህ ብዬ ነው እንዴ። ወይ ጉድ! እኛው ዘርሰናችሁ እኛው አፈምሰናችሁ እኛ ላይ ትጠግባላችሁ ወይ አርቲስት እንኮሱ ምግብ ላምጣልህ። እሺ ማማ ተነሺ ተጫዋች። አንቺ ደግሞ ተቀመጥ ነይ ቁጭ በይ። ኧረ ምግብ ላመጣልህ እኮ ነው። እኔ ልጆች በጣም ነው የምወዳቸው። እሺ በቃ ካል እሺ ተነሺ ሂጂ። እኔ
እወዳለሁ እኮ ልጅ እባክሽ እኔ ምግብ ስበላ ነው እንደ የምትወጂኝ ቅድምም ቢብለሻል አይደል እንዴ ሂጂው ተነሺ ሂጂው እንዴ ተንኮሱ ምን እያላችሁ ነው እያጫወትኳት እንዴ ምን አይነት ጨዋታ ነው በጣም ነው የምትወደኝ እኔ ልጆች እወዳለሁ እያጫወትካት ነው አዎ እሺ አለቀሰች ተንኮሱ ምን ሆና ነው አለቀሰች ሂጂ ተኝ እንዴ እኔ እሷን አጎርሳታለሁ እኔ ሪቦኝ ራሴ በላለሁ እዚህ ጫማ ረስታ ሄደች ልጅሽ እኔ የምላችሁ ምንድነው ልጆች ምግብ አይበሉም እንደ ከቤት ምንድነው ኧረ በእናትሽ አንድ እንጀራ ገዝቼ ሳልፍ ተሰብስቦ ለምን ትልካላችሁ ከመቆጠብ እኔ ቤት ኪራይ የምሰጠው እኮ በሱ እኮ አዝቤዛ መግዛት ትችሉ ነበር ደግሞ ወደኔ አትላኩነት እንዴ እኔ አንድ እንጀራ ገዝቼ ሳልፍ ከአምስቱ ጋር በልቼ ለነሱም ጥሩ አይደለም እንዴ ለምንድነው የምታስገባቸው አንተ አይ ተልኮ እንደመጡ እኮ አቃለው ማን ነው የላካቸው ይሄ ያሟል እንዴ ከመቆጠብ እናንተ ለልጆቻችሁ ኑሩ የእውነት እኔ እኮ አንድ እንጀራ በምን ገዝቼ እንደምበላ እኮ አቃለው ኧረ በስማም ይሄማ ነገር ነው ለራስ ጠርታቸው እንደዚህ ትላለህ መስራት ካልቻላችሁ ሰው ቅጠሩና ለነሱ ይሰራው ነት አትቆጥቡ እሺ ይብሉ እንደ ልጆች ካልበሉ የምንቆጣው እጂ በቃ ኧረ አንተ ራስህ ሂድ ምን አይነቱ ነው ይሄ አሽቃባጩ ተማሪ እንደምን ዋላችሁ ተማሪዎች እዴ ምንድነው ደህና ነኝ ቲቸርዬ ሰላም ነህ አንተ ኮረኮንጅ ዛሬ አንተ ብቻ ነው እንደመጣው ሌሎቹስ ምን እባክህ ቲቸርዬ ትውልዱ እኮ ባክኗል እንዳለ የትምህርት ፍቅር ያለው ሰው እኮ ጠፍቷል አንድ እኔ ነኝ የቀረውት እንግዲህ የዚች ሀገር ተስፋ አንተ ብትጠፋ ይሻላትም እንደ ሀገሪቱ አንተን ተስፋ ረጋ ከምትጠብቅ ቆይ ግን አልገባኝም ዛሬ ቀኑ ማን ነው ዛሬማ ጥር 4 ነው እና ጥር 4 ምን አለ እኔ ምን አውቄ ያመቱ ጥር 4 መሰለኝ እና ሁሉ ተማሪ ቀርቶ አንተ ምንድነው ብቻ ነው የምታሽቀብጠው እንዴት ቲቸርዬ ምን ማለት ነው እንደዚህ ይባላል እንዴ ዕውቀት ልገበይ ነው አይመጣሁት ኧረ ወደዛ ሂድ እባክህ መርካቶ ሄደህ ብቻ እንዳስተምር ትፈልጋለህ እንዴ ማለት እንዴት ቲቸር ግዴታ መሰለኝ እኮ ማስተማር አንተ ሰውዬ ከኔ ጋር ይግልጽ አለብህ እንዴ አዎ ማለቴ ኧረ የለብኝም ረብለው እሺ የቤት ስራ ሰርተሃል አትበል ሰርተሃል አልሰራህም አይ ቲቸርዬ እረስቼው አልሰራሁም ኧረ ናውጣ ተንበርከክ እንዴት ቲቸርዬ ደግሞ ብቻዬን እኮ ነኝ እኔ ወጥቼ ማንን ልታስተምር ነው እሺ እዛው ተንበርከክሽ እሺ ቲቸርዬ እንበረከካለሁ ግን ለመጣሁበት ሽልማት የለኝም ያው አንበረከኩ አይደል ከኔ በፊት የገባ አስተማሪ ነበር አዎ ቲቸርዬ ብታይ እንዳለ 50 ማርክ እየጨመሩልኝ ነው የወጡት አንተ ስንት ነው የምትጨምርልኝ ያ ረባክ እንዳልቀንስ ብፍራ እሺ ቀበጭ ምን አልከኝ አይ ወዲ ነው እኔ የምልህ ግን ክላስ ሁሌም አትቀርም ግን ደረጃ ደግሞ ከሁሉም መጨረሻኛ ነው የምትወጣው እንዴት ቲቸር እና እኔ ከነሱ ጋር ከምጋፋ ብዬ ነው እንጂ አንደኛ መውጣት አቀቶ ይመስላል እንዲሁ ለየት ማለት ስለምፈልግ ነው ኧረ ተው አልቀረብህም ለማንኛውም ንገራቸው ሁሉም ወላጅ ዘው እንዲመጡ ፈልጋለሁ ኧረ ቲቸርዬ ምንም እንዳታስብ ለሁሉም ቤታቸው ድረስ ሂጅ ያንኳኳው ነው የምነግራቸው ለዚህማ ማን ብሎ አንደኛ እኮ ነህ ለማንኛውም አንተም ወላጅ ዘው እንድትመጣ እንዴ ቲቸር እኔ ምን አደረኩ ዝበል አሽቃባጭ የፈጣሪ ስራ ግን በጣም ድንቅ ነው በጣም ድንቅ ነው አንዳንድ የውጭ ሀገራቶች ላይ በዚህ ሰዓት ጨለማ ነው ኢትዮጵያስ ቀን ነው ያየውን የፈጣሪ ስራ ያየውን ወደ ራሳችን ተመልሰን ስናስተነተንስ ወደ ራሳችን እነዚህ ጣቶቻችንን እንመልከት እሺ እዚህ ጣት ላይ ቀለበት ሳረግ ምንድነው ልጅ ነኝ ተይ አጀንጅኝ ነገር እዚህ ላይ ሳረግስ አግብቻለሁ ግን በጓሮ ፈልጋለሁ ሌላ ፈልጋለሁ እሺ ይሄ ላይ ሳረግስ እዚህ ላይ ሳረግ ሌባ ነኝ ግን ደግሞ ፍቅረኛ ፈልጋለሁ ሌባ ነኝ ግን ፍቅረኛ እዚህ ላይ ሳረግስ እሺ አርጅቻለሁ ግን ደግሞ ገንዘብ አለኝ በጓሮ ፈልጋለሁ ኦኬ አገን ሚቀረጣት አለ እኮ የማህሉ ይቀራል ሄዱ ድረስ ነው የነገርከኝ ይሄ እባክህ ስራው ብዙ ነው አይነገርም ተወርቶ ያልቅኝ የዚህ ስራ ብዙ ነው ልጅ ሆነን ፍቅር ይበልጣል ብለን ገንዘብን አስቀይመነው ነው ዛሬ ላይ ባላየ እያለፈ ያለው ገንዘቡ ልጅነት ይዞ ነው ተው ይቅር በለን አበሻ እኮ አንተን ሲፈልግ ባያገሩ ተሰዶ አለቀ ተው አጥፍተናል ተው ይቅር በለን ጀለስ ሲኖር ያው ስለ የፈለከውን ነገር ማድረግ ትችላለህ አሁን ጓደኛዬ አጭር ቢሆንም አካል ጉዳተኛ ቢሆንም ግን የፈለገውን ነገር ከማድረግ አጭርነት ከአካል ጉዳተኝነት ነው የሚመደበው ይመደብ ዛሬ ምርጥና አቋራጭ የስኬት መንገድ ነው ማሳያችሁ በዚህ አድጋ አይደለም በዚህ ጋም አይደለም
እዛ ነው እንገባለን፣ እንዘላለን፣ ሲመሽ ዕቃ እናነሳለን፣ ስኬታማ እንሆናለን። አሬ ምን ወንድ ነው ግን ሲያስጠላ ሰዳድ እንኳን ደስ አለው። ሁሌ ከተለያየ ሴት ጋር እንደዚህ መልከስከስ ረብስማ ከቀይ ኮፈር አረ ቀንታባት አንተ ቅናትና ቅንነት አለኝም እንዴ? ቅንነት ነው የልጅ ጥሩ ነገር እንዲሆን ቅንነት የሚባል የለም። አረ እንኳን ደስ አለው። በስማ መርካሽ የሆነ ሰው ቅናት ትላለህ አንተ እንዴ? በቅናት ራሱ መንፈሳዊ ቅናት ነው ምቃን የልጅ ለቅናት ነው በቃ ሲያምሩ እሱ ራሱ የሚገርም ልጅ እንኳን እንደዚህ ያልሆንኩኝ እኔ ርካሽ የሆነ ረበሰ እኮ ኮንዶም እኮ ወጣ ቢኖረው እኮ ኮንዶሚኒየም ይወጣልት ነበር እኮ ኮንዶም ወጣ ቢኖረው ኮንዶም ወጣ ቢኖረው ኮንዶሚኒየም ባለ 3 ባለ 1 ባለ ጌጥ ባለ ጃለኝ አረ እንኳን እንደዚህ ያልሆንኩ በእናትህ ይሄ ወንድሜ ቢኖር ማለት ቢሆን ነው ማለት ነው በዘነዘና ክትፎና ዱለት ነበር የማደርገው። መንፈሳዊ ቅናት ይዞ ነው መንፈሳዊ ቅናት ነው። ሞት ያለ ክፋት ሰው ላይ መንፈሳዊ ቅናት እንደማታስማ ቃል ነው። ሞት ያለ ክፋት ለምን አይደል? ሄደ ወደዛ ጋይስ የዛሬ ቪዲዮአችን ይህን ይመስል ነበር። በቀጣይ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ